ናችሁ ፋሚሊ ቤተሰብ እኔ ላይኩን ፋሚሊ ላይኩን ኤጀንሲ በጂሚ ፕላትፎርም እንግዲህ የመጀመሪያ ቪዲዮ ሰርች የላችሁ ነበረ። ቪዲዮም የሚያጠነጥነው እንዴት ዳውንሎድ እንደምናደርግ እና እንዴት ሬጂስተር እንደምናደርግ ከሞላ ጎደል በመጀመሪያው ዙር ቪዲዮ ለማሳየት ሞክሬያለሁ ማለት ነው። ዛሬ ሁለተኛ ቪዲዮ ሰርች የላችኋለሁ። ሁለተኛ ቪዲዮ የሚያጠነጥነው ፕሮፋይላችን ምን ይመስላል፣ ጂሚ ፕላትፎርም ላይ ያለን ፕሮፋይላችን ውስጥ ያሉ ነገሮች ለምን ይጠቅሙናል፣ እንዴት ሰዎችን እንጋብዛለን፣ ስቲል ኒዱ በሰዓት ምን ያክል ድረስ መስራት እንችላለን የሚለውን ነገር እንዲሁም አካውንታችን ውስጥ ያሉ ነገሮች ምንን ያካትተ ነው የሚለውን ነገር ለማሳየት ቪዲዮ ሰርቻለሁኝ ማለት ነው። አካውንታችንን ፕሮፋይላችሁን እየገባችሁ አካውንታችንን እየገባችሁ ሰብስክራይብ ያላደረጋችሁ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ከእናንተ የሚቀንስባችሁ ነገር የለም፣ እኔን ደግሞ ይጠቅመኛል እና በዚሁ ሰብስክራይብ አድርጉ ማለት ነው። ላይክ አድርጉ። ከዛ በተጨማሪ መጨረሻ ላይ ቪዲዮ ካያችሁ በኋላ እኔን ማበረታቻ ስለሚሆነኝ እውነት ለመናገር ይህ የሁለተኛ ቪዲዮ ነው ቪዲዮ ሰራ። ስለዚህ በጣም ብዙ ውስንነቶች ኤዲት ላይ ብዙ ችግሮች እንዳሉብኝ አውቃለሁኝ። ማበረታቻ ይሆነኛል። ኮሜንት አድርጉልኝ፣ ኮሜንት ስጡኝ። ከዚህ በመቀጠል ቪዲዮውን አሳያችኋለሁ ማለት ነው። ቪዲዮ ያሰራሁት እኔ ፕሮፋይል ውስጥ ነው። የኔም ፕሮፋይል እያያችሁ እናንተ ጋርም አለ፣ እዛ ጋር ያለውን ነገር በሙሉ አሳያችኋለሁ ማለት ነው። ወደ ቪዲዮ አመሰግናለሁ። ይህ ለምሳሌ የኔ አካውንት ነው፣ የኔ ፕሮፋይል ነው ይሄ። ስለዚህ ምንድን ነው የሚሆነው፣ ታስካችንን ወንበር ላይ ገብተን ሰዎች ቤት ጋር ገብተን ከጨረስን በኋላ ባለፈው እንደነገርኳችሁ ይቺ የምታዩት ሚ የምትለው ወደ ፕሮፋይላችሁ ወደ እናንተ መግቢያ ነች። ስለዚህ ሚ የሚለው ጋር እንገባለን። ይሄ ለምሳሌ የኔ አካውንት ነው። እዚህ ጋር ዋሌት አለ፣ ዋሌት ነው ይሄ አካውንታችን ማለት ነው። ለምሳሌ ዳይመንድ ወይም እኔ 631,000 ዳይመንድ አለ ማለት ነው አለኝ። እዚህ ጋርም ቴስት 214,000 አካባቢ ቴስት አለን፣ ወደ $30 አካባቢ ማለት ነው። እዚህ ጋርም ይሄ ዋሌታችን ነው ማለት ነው። እዚህ ጋር የራሳችሁ ሌቭል ነው፣ ጊፍት በሰጣችሁ ቁጥር ጋምብል ባደረጋችሁ ቁጥር የራሳችሁ ሌቭል ስለሚያደግ ይሄ ሌቭል ነው። እዛዎች እዚህ ጋር ታስክ ሴንተር የምትላለች፣ እዚህ ውስጥ ኤክስትራ ሪዋርዶች የምናገኝባት ናች። አንዳንድ ነገሮችን በሰራን ቁጥር ለምሳሌ እዚህ ጋር 3 ፍሬንድ ሰዎችን ሬጂስተር እንዲያደርጉ ከጋበዛቸው 1000 ፖይንት ወይም ቴስት ይሰጣቸዋል ማለት ነው። እዚህ ጋር ለምሳሌ 10,000 ኮይን ከገዛችሁ ወይም ደግሞ ሪቻርጅ ካደረጋችሁ 200 ኮይን ኤክስትራ ፕላትፎርም ይሰጣችኋል። 50,000 ኮይን ከገዛችሁ 800 ኮይን ፕላትፎርሙ አድ ያደርግላችኋል ወይም ኤክስትራ ሪዋርድ ይሰጣችኋል ማለት ነው። እነዚህ አይተም ባጎች እነዚህ ኢፌክቶች ናቸው። ስንገባና ፍሬሞችን ምናምን ማለት ነው። እነሱን ለማግኘት እዚህ አይተም ባግ የሚለው ጋር እንገባለን። ከዛ በተጨማሪ ሰዎችን ሼር ለማድረግ ሌሎች ሰዎች እዚህ ፕላትፎርም ላይ ጆይን እንዲያደርጉ ለመጋበዝ ደግሞ እዚች የምታያትን ኢንቬሽን የምትለዋን ክሊክ አድርገን ኢንቬሽን የምትለዋ ጋር እንገባና ከዛ በኋላ ሼር ቱ ፍሬንድ የምትል እዚህ ጋር አለች። እሷን ሼር ቱ ፍሬንድ የምትለዋን እንነካለን ማለት ነው። ሼር ቱ ፍሬንድስ የሚለውን ስንጫን በዚህ መልኩ 3 አይነት አማራጮች ያመጡልናል። ኮፒ ሊንክ አድርገን እዚህ ጋር ኮፒ ሊንክ ብለን ሊንኩን ኮፒ ካደረግን በኋላ የምንፈልገው ቦታ ጋር ቴሌግራም ጋርም ሊሆን ይችላል፣ ዋትሳፕ ጋርም ኢሞ ጋርም በምንፈልገው ቦታ ሼር አድርገን ሰዎች ሬጂስተር እንዲያደርጉ መጋበዝ እንችላለን ማለት ነው። ከዛ በተጨማሪ ሰዎች ልክ ፕላትፎርሙን ኢንቫይት ሊንኩን ለካችሁላቸው ዳውንሎድ ሲያደርጉ ኢኒቬሽን ኮድ ይጠይቃቸዋል ሬጂስተር ሲያደርጉ ማለት ነው። ኢኒቬሽን ኮድ የምትለዋ ይችን እዚች ጋር ኮፒ አድርጋ ይችን ስትጫናት ኮፒ ያደርግላቸዋል። እዚህ ጋር ልክ ለምሳሌ እኔ ኮፒ ስለው እዚህ ጋር ኮፒ ቱ እዚህ ጋር ኮፒ እንዳደረግኩት ይችን ስነካት ኮፒ ያደርግልኛል። ይችን ሞልተው በእናንተ ሬጂስተር ማድረግ ይችላሉ ማለት ነው። እዚህ ጋር ይችን ሼር ማድረግ ትችላላችሁ ማለት ነው። ባክ እንላለን። ሌላ እዚች ጋር መታየት ይቺ ስትሪመር ሴንተር የምትለዋ ይቺ የምትመጣላችሁ የምትመጣ መጀመሪያውኑ ኤጀንት ወይም ሆስት ስትሆኑ ነው።
ከዛ በኋላ ስትሪመር ሴንተር የምትለዋን እዚች ውስጥ ስትገቡ ከዛ የምታዩት ከስትሪመር ሴንተር ከሚለው ጎን እዚች ጋር አንከር ሳላሪ የምትላለች እችን ስትገቡ እችን ስትጫኗት በዚህ መልኩ ያመጣላችኋል ማለት ነው። እዚህ ጋር በቀን የምትሰሩትን ሪዋርድ ወይም ታስኮቻችሁን ከሰራችሁ በኋላ ሪሲቭ የምትሉበት ቦታ ማለት ነው የስትሪመር ሴንተር። ከዛ አንከር ሳላሪ የሚለውን ትንጫኑና እዚህ ጋር ይመጣላችኋል። ለምሳሌ እኔ አሁን በሰዓት ስንት ነው የምሰራው? 3500 ፖይንት ነው የምሰራው። ሰው እዚች ጋር አብርቶልኛል ማለት ነው። 3500 ሪሲቭ ብለዋለሁ። አያችሁ እዚህ ጋር ኮንፊርም አደርጋለሁ አንዱን ሪሲቭ አደረግኩት ማለት ነው። ከዛ ውጭ ይሄን ለምሳሌ ሌሎች ናቸው። ጆይን ፓርቲ ፎር 1 hour ይላል። አንድ ሰዓት ፓርቲ ጆይን አድርገህ ተቀመጥና 500 ፖይንት ሰጣለሁ ይለኛል። ኮችን ጎ ብዬ ሂጄ እቀመጣለሁ ማለት ነው። እቀመጣለሁ ማለት ነው። ገብቼ እቀመጣለሁ ማለት ነው። ገብቼ እዚህ ጋር ጎ ብዬ እቀመጣለሁ ማለት ነው። እዚህ ጋር ነው ሪሲቭ እንደምናደርገው ማለት ነው። ከዛ በተጨማሪ ሌላ ምንም የተለየ ነገር የለውም። ሌላ እዚህ ጋር ላሳያችሁ የምፈልገው ምንድነው እዚህ ፕላትፎርም ላይ በሰዓት ምን ያክል እንሰራለን፣ ታስኮቹ ምን አይነት ታስኮች ናቸው፣ ስቲል ኒዳችንስ ምን ያክል ብናስተካክል ለራሳችን ጊፍት ስንሰጥ ወይም ደግሞ በሰዓት የምንሰራውን ከ7ኛው ቀን ከዌልካም ቦነሱ በኋላ እንዴት ነው የምንሰራው የሚለውን ለማየት ያክል እዚህ ጋር ስትሪመር ሴንተር የሚለው ጋር እንገባለን። ከዛ አንከር ሳላሪ ቅድም ባልኳችሁ ጋር ከገባን በኋላ እዚች ጋር የምታያት ኮሽን ማርክ ነገር አለች። እሷን ክሊክ አድርገን ተጭነን እንገባለን ማለት ነው። እሷ ጋር ስንገባ እዚህ ጋር እንግዲህ ጂሚ ፖሊሲውን ያለ እንዳጠቃላይ የጂሚ ፖሊሲውን ያለው ለምሳሌ እዚህ ጋር ዋን ዩኤስዲቲ 7000 ዳይመንድ ነው ወይም ደግሞ 7000 ፖይንት $1 ነው ማለት ነው። ከዛ 70,000 እዚህ ጋር እንደምታዩት 10,000 7,000 ነው ወይም 70% ነው ራስ ጊፍት ሪቬኑ ሼር ማለት እናንተ ሪሲቭ የምታደርጉት የ10,000 ኮይን ጊፍት ሲላክላችሁ 7,000 ነው። ያ ማለት ኤክስቼንጅ ሬቱ ስንት ሆነ ማለት ነው? 70% ለኛ 30% ለፕላትፎርም ይሆናል ማለት ነው። እዚህ ጋር የምታዩት ሳላሪዎች ናቸው። ለምሳሌ ሪኳየርመንት ፈርስት ጆይን ሆስት ፈርስት 7 ዴይ ለ7 ቀን ፕላትፎርም ጆይን ላደረገ ሰው በየቀኑ 3,000 ይሰጣል ማለት ነው። እንደዚህ እዚህ ጋር ደግሞ ኢንቫይት ያደረጋችሁት ሰው እስከ $14 ድረስ በቀን በ7 ቀን ማግኘት ትችላላችሁ ማለት ነው። እዚህ ጋር ወረድ ስንል ዋናው ነገር ሆስት ሃወርሊ ሪዋርድ ይላል። ይሄ ምንድነው? ስቲል ኒድ ማለት ነው። ስቲል ኒዳችን በሰዓት ምን ያክል መስራት እንችላለን፣ እዚህ ፕላትፎርም ላይ ሌቭላችንን እያስተካከል ጊፍት ለራሳችን እየሰጠን ጌሞችን እየተጫወትን ስቲል ኒዳችንን ስናስተካክል ለራሳችን ምን ያክል መስራት እንችላለን ይላል። ይሄ የምታዩት የመጀመሪያዋ ኤል ሌቭል 0 ነች። ሌቭል 0 ማለት ነው። በ7 ቀን ውስጥ ምንም አይነት ሪዋርድ ከሌለን ሪዋርድ ከሌለን 1000 ፖይንት በሰዓት በቀን ለ2 ሰዓት ያክል እንሰራለን ማለት ነው። ከዛ በ7 ቀን ውስጥ ያገኛችሁት ፖይንት እናንተ ሰዎች ጊፍት ሰጧችሁ ሊሆን ይችላል፣ እናንተ ጌም ተጫውታችሁ ብቻ እናንተ 20,000 ኮይን ጊፍት ማለት 20,000 ፖይንት በጊፍት ሪሲቭ ማድረግ ከቻላችሁ በአንድ ቀን በሰዓት 1300 በቀን ለ2 ሰዓት ያክል ያ ማለት 2600 ፖይንት ይሰጠናል ማለት ነው። ከዛ ከፍ ሲል ጄይ ስንገባ 50,000 ፖይንት በ7 ቀን ውስጥ ሪሲቭ ማድረግ ከቻል በአንድ ቀን ሊሆን ይችላል ብቻ 50,000 ፖይንት ሪሲቭ ማድረግ ከቻል ዊዝን 7 ዴይ 1500 በሰዓት 1500 እያደረገ በቀን ለ2 ሰዓት ያክል ያ ማለት 3,000 በቀን እንሰራለን ማለት ነው። ከዛ 150,000 ሪሲቭ ስናደርግ 3,500 እያለ ሄድና ማክሲመሙን ጋር እዚህ ጋር ስንደርስ ኤስኤስ ስንደርስ በቀን ወይም በ7 ቀን ውስጥ 100 ሚሊዮን ሪሲቭ ማድረግ ከቻል ምን ይላል? በቀን በሰዓት 140,000 ፖይንት ማክሲመም ዴይሊ ሃወሩ ደግሞ 5 ሰዓት በቀን ለ5 ሰዓት ያክል ትሰራላችሁ። ያ ማለት ኦልሞስት $100 በቀን መስራት ትችላላችሁ ማለት ነው። $100 በቀን መስራት ይቻላል። እስከ $100 በላይ ፓርቲ ብቻ በመስራት $100 መስራት ትችላላችሁ። 70 ለዚህ 50 አለና በጣም አሪፍ ስቲል ኒድ ያለው። ምክንያቱም እዚህ ጋር ለምሳሌ
ፖፖ ለምሳሌ እዚህ 70,000 ለመስራት በቀን 60 ሚሊዮን ኤክስቼንጅ ነው የሚጠይቀው። ይሄ ግን በ50 ሚሊዮን ነው ኤክስቼንጅ 70,000 የሚያሰራ ነው። የ10 ሚሊዮን ኤክስቼንጅ ልዩነት ኦልሞስት ስንት መሰለች? ወደ 20 ሚሊዮን ጊፍት ማለት ነው ለራሳችን። ስለዚህ በጣም ብዙ ልዩነት ነው ያለው። 20 ሚሊዮን ኤክስቼንጅ ሲኖረን 50,000 በቀን 50,000 በሰዓት በቀን ደግሞ ለ4 ሰዓት ያክል ያ ማለት 200,000 ማለት $30 ማለት ነው በቀን እንሰራለን። አሪፍ የሆነ ስቲል ኒድ አለው። ስቲል ኒዱ የጂሚ ስቲል ኒድ ይሄን ይመስላል። ሁላችሁም ሰዎች ፓርቲ ወይም ሰዓታችሁን ከጨረሳችሁ በኋላ እንደምታዩት ስትሪመር ሴንተር የምትለዋ ላይ ገብታችሁ ከዛ አንከር ሳላሪ የምትለዋ ጋር ትገቡና እዚህ ጋር ሪሲቭ በሉ ይላችኋል። እነዚህን ታስኮች ሰርታችሁ ሲጨርሱ በአረንጓዴ መጀመሪያ እንዳሳየኋችሁ አረንጓዴ ስለሚያበራላችሁ እሱን ሪሲቭ ማለት ትችላላችሁ ማለት ነው። ስለ ኤጀንት እና ሰዎች ኤጀንት የሆናችሁ ሰዎች ደግሞ እንዴት ሰዎችን ኤጀንት እንደምታደርጉ እንዴት ሆስት እንደምታደርጉ ደግሞ ቀጣይ ቪዲዮ ሰራለሁ ማለት ነው። ሰብስክራይብ ያላደረጋችሁ ፋሚሊ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡኝ፣ ማበረታቻ ይሆነኛል። ስህተቶችን ወደፊት ለማድረግ ሞክራለሁ። የሚታያችሁን ስህተቶች ጻፉልኝ፣ አስተካክላለሁ። ምክንያቱም የሁለተኛ ቪዲዮ የነሰራ ስለዚህ ብዙ ምስቴኮች ስህተቶች እንዳሉ ቪዲዮ ኤዲቲንግ ላይ ስህተት እንደሚኖር እርግጠኛ ነኝ ማለት ነው። ስለዚህ በዚህ በተመላ ይሄ ነው። ከዛ ውጭ እንደ ሀሳብ ልነግራችሁ የምፈልገው ነገር ጂሚ ፕላትፎርም ጂሚ አፕሊኬሽን እውነት ለመናገር በደንብ አፕዴት ራሱን እያደረገ ተወዳዳሪ ለመሆን በጣም እየጣረ ያለ ፕላትፎርም ነው። አሁን ላይ በሰዓቱ በቀን 2000 ፖይንት የሚሰጥ በዜሮ ሌቭል 2000 ፖይንት የሚሰጥ ፕላትፎርም የለም። ስለዚህ በጣም አሪፍ ነው፣ መጠቀም እንችላለን። ከዛ ውጭ መርሳት የሌለባቸው ነገር ሁላችሁም ጆይን የምታደርጉ አዲስ ልጆች ልታስቡበት የምፈልገው ነገር ምንድን ነው? እንደዚህ አይነት ፕላትፎርሞች ሲገቡ አሁን ጂሚ ላይ ቢያንስ በ200 ብር ኮይን መግዛት ይኖርባቸዋል ማለት ነው። ይህን ታሳቢ አድርጋችሁ ኮይን መግዛት እና ታስካችሁን ማስጀመር ትችላላችሁ። ለምንድነው ኮይን የምትገዙት? የመጀመሪያው ምንድን ነው? ሁለት አይነት ሪዋርዶች ነው ያሉት። ቅድም እንዳያችሁት እዚህ ስትሪመር ሴንተር ጋር ሁለት አይነት ሪዋርዶች ነው ያሉት። ኤክስትራ ቤዚክ ሳላሪ እና ኤክስትራ ሳላሪ የሚባለው። ይሄ ቤዚክ ሳላሪ ማለት እናንተ ጆይን ስላደረጋችሁ ፕላትፎርሙ ስለተቀላቀላችሁ ብቻ የሚሰጣችሁ የሚከፍላችሁ ነው። ኤክስትራ ሳላሪ ግን ኮይን ሪቻርጅ አድርጋችሁ ከፕላትፎርሙ ኮይን ስለገዛችሁ ብቻ የሚከፈቱ ሳላሪዎች ናቸው፣ ዌልካም ቦነስን ጨምሮ ማለት ነው። ስለዚህ ስትገቡ ብዙዎቻችሁ አፕሊኬሽኑ ስታወርዱ ከቻላችሁ ከ10 ሰዓት በኋላ አታወርዱት። እሺ አፕሊኬሽኑ ምሽት 1 ሰዓት ሲሆን አወርዳችሁ እስከ ነገ 1 ሰዓት ድረስ መስራት ትችላላችሁ። 11 ሰዓት ተኩል ብታወርዱት ሰዓቱን ሳትሰሩ የዛን ቀን 1 ቀን ሰዓት ሙሉ ሰዓቱን ሳትሰሩ 2 ሰዓት ሳትሰሩ እንዳይቃጠልባችሁ ዳውንሎድ ብታደርጉት ራሱ አፕሊኬሽኑን ሬጅስተር አድርጋችሁ ገብታችሁ ሆስት ወይም ኤጀንት መሆን የለባችሁም ከምሽቱ 1 ሰዓት በፊት፣ ምክንያቱም ሰዓቱ ስለሚቆጥር ማለት ነው። ስለዚህ ሰዓቱ ከ11 ሰዓት ተኩል በኋላ ከሆነ ወይም ከ11 ሰዓት በኋላ ከሆነ ምሽት 1 ሰዓት ከሆነ በኋላ ሬጅስተር ብታደርጉ መክራችኋለሁ ማለት ነው፣ እንድታደርጉ መክራችኋለሁ ማለት ነው። ከዛ ውጭ ከኔ ጋር መስራት የምትፈልጉ ሰዎች በኢኮ ፋሚሊ ጆይን ማድረግ ትችላላችሁ። በዚህ አጋጣሚ ኮይን መግዛት መሸጥ መለወጥ የምትፈልጉ ሰዎችን ውስጥ ገብታችኋል አሉ 65 57 34 58 ይህ የኔ አይዲ ነው። ጆይን አድርጉ። አመሰግናለሁ። መልካም ቀን። ቴንኪዩ